ሰላም አድማጮቻችን እንዴት ናችሁ? ዛሬ ወደ ሊቨርፑል ቤት አምርተን ስለ ሁለቱ ታዳጊዎች እንነጋገራለን። ሪዮ ንጎሞሃና ትሬይ ኒዮኒ በሊቨርፑል ቤት ከፍ ያለ ተስፋ ያሳዩ ተጫዋቾች እንደሆኑ ይታወቃል። ነገር ግን እድገታቸው ጋሬጣ ሳይገጥመው አይቀርም። ቀጥሎ ምንድነው የሚጠብቃቸው የሚለው ሐሳብ ላይ እንነጋገራለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። እንደምናስታውሰው ሊቨርፑል ባሳለፍነው ክረምት የዝውውር መስኮት ባለፉት 10 ዓመታት ታይቶ በማይታወቅ መልኩ ነው በስኳዱ ላይ ለውጦችን ያደረገው። በርካታ ከፍ ያለ ስም ያላቸው ጥራት ያላቸው ተጫዋቾች ወደ ስኳዱ ተቀላቅለዋል። እንደዚሁም ከክለቡ የተለያዩ ተጫዋቾች አሉ። በዚህ ሂደት በርከት ያሉ ተጫዋቾችን በማምጣትና ከክለቡ ተጫዋቾችን በመልቀቅ ሂደት በድምሩ 710 ሚሊዮን ፓውንድ ነው ወጪ የተደረገው ለገቡትና ለወጡት በድምሩ። እንዲያም ሆኖ ግን ሊቨርፑል በእነዚህ ሁለት ወጣት ተጫዋቾች ላይ እምነት እንዳለው በግልጽ አሳይቶ ነበር። ሪዮ ንጎሞሃና ትሬይ ኒዮኒ የሊቨርፑል የቀጣዩ ጊዜ ቁልፍ ተጫዋቾች ናቸው ብሎ በማሰብ የእነሱን እድገት ማያደናቅፍ ውሳኔ ነበር የወሰነው። ለዚህ ጥሩ ማሳያ የሚሆነው ሊቨርፑል ሉዊስ ዲያዝን መልቀቁ ይታወቃል በክረምቱ የዝውውር መስኮት እና ለሱ ትክክለኛ ተፈጥሯዊ ተተኪ ሊያስፈርም ይገባ ነበር፣ ላይክ ቱ ላይክ የሚባል አይነት ነገር። ግን ያንን ከማድረግ ተቆጥቧል ሊቨርፑል። ያንን ያደረገበት ዋነኛው ምክንያት የንጎሞሃን እድገት ላለመግታት፣ በተጫዋቹ እድገት ላይ ጋሬጣ ላለመሆን በማሰብ ነበር። አዲስ ተጫዋች የሚመጣ ከሆነ ንጎሞሃ መሰለፍ የሚችልበት እድል ይመነምናል ብሎ በማሰቡ። በተመሳሳይ በአማካይ ክፍልም ሊያስፈርማቸው ይችሉ የነበሩ ተጫዋቾች ነበሩ። ነገር ግን ያንን ሳያደርግ የቀረው ኒዮኒ መሻሻል ይችላል፣ የተወሰነ ክፍተት ከተተወለት ሊያድግ ይችላል ብሎ በማመኑ ጭምር ነበር። ነገር ግን የውድድር ዘመኑ ከተጀመረ በኋላ እነዚህን ሁለት ተጫዋቾች ማስተዳደር እንደታሰበው ቀላል አልሆነም። የእነሱን እድገት በተለየ መልኩ መመልከት አስቸጋሪ ሆኗል። ስለዚህ ሚዛን ያስፈልጋል። እንደውም አንዳንዶች እድሜያቸው ምናልባት ቅርቃር ውስጥ እንዳያስገባቸው ይሰጋሉ። ለ21 ዓመት በታች ቡድኑ እንዳይጫወቱ ለ21 ዓመት ቡድኑ ይበዛሉ ተብሎ መታሰብ፣ በዋናው ቡድን ደግሞ በቂ እድል አለማግኘት፣ በመካከል ሊያገኙ የሚችሉትን ደቂቃ ሜዳ ላይ ማሳለፍ እንዳይችሉ እንዲሆኑ ያደርጋቸዋል እና በዚህ አጣብቀኝ ውስጥ እንዳይገቡ ጥንቃቄ ማድረግ ያስፈልጋል የሚል አስተያየት መሰንዘር የጀመረው ለዚያ ነው። እንደምናውቀው ንጎሞሃ ገና 17 ዓመቱ ነው። በፕሪሚየር ሊጉም በእድሜ ሁለተኛው ትንሹ ተጫዋች ነው ከማክስ ዶማን በመቀጠል በዚህ የውድድር ዘመን በፕሪሚየር ሊጉ ከተሳተፉ ተጫዋቾች የአርሰናሉ ዶማን ነው በእድሜ ትንሹ። ይህ በራሱ ሊቨርፑል ተጫዋቹን ከፍ ባለ ደረጃ እንደሚመለከተው ማሳያ አድርገን ልናነሳው እንችላለን። አሰልጣኙም በሱ ላይ እምነት አላቸው። በዚህ የውድድር ዘመን ለጨዋታ ዕለት ይፋ ያደረጉትን ስኳድ ብንመለከት ከተጫዋቹ የቀድሞ ክለብ ቸልሲ ጋር ባደረጉት ጨዋታ ብቻ ነው እሱን ከስኳዱ ውጭ ያደረጉት። በቀሪዎቹ ጨዋታዎች ቢያንስ የስኳዱ አካል አድርገውት ነበር አሰልጣኙ። በካራባው ካፕ ጨዋታዎች ደግሞ በሁለት የካራባው ካፕ ግጥሚያዎች የመጀመሪያ ተሰላፊ እንዲሆን እድል ሰጥተውታል እና በአሰልጣኙ እምነት ደግሞ ተጫዋቹ የበለጠ የሚጠቀመው ከዋናው ቡድን ጋር ብዙ ሲያሳልፍ ነው የሚል እምነት አላቸው አሰልጣኙ። የኒዮኒም ጉዳይ ቢሆን ከዚህ ብዙም የተለየ አይደለም። በእርግጥ እሱ ከንጎሞሃ በ1 ዓመት ይበልጣል በእድሜ። በክለቡ ያለው ቆይታንም ከተመለከትን ከንጎሞሃ 1 ዓመት ቀደም ብሎ ነው ወደ ሊቨርፑል የመጣው። ነገር ግን በዚህ የውድድር ዘመን እስካሁን በአንድም የፕሪሚየር ሊግ ጨዋታ ላይ ተሳትፎ አላደረገም። እንደውም ንጎሞሃ በዩኤፋ ወጣቶች ሊግ የዩኤፋ ዩዝ ሊግ ላይ ተሳትፎ አድርጎ ነበር ከሊቨርፑል ከ1 ዓመት በታች ቡድን ጋር። አሁን 18 ዓመቱ ነው። ገና ብዙ ጊዜ እንዳለው ሊታመን ይችላል ራሱን ማጎልበት የሚችልበት። ነገር ግን ባለፉት 3 ወራት በዋናው ቡድን ተሳትፎ ያደረገው በ2 ጨዋታዎች ላይ ብቻ መሆኑ ከግምት ሲገባ ጥንቃቄ ማድረግ እንደሚያስፈልግ ጠቋሚ ነው፣ ምናልባት እንዳይባክን። በእርግጥ በካራባው ካፕ በሁለቱም ጨዋታዎች የመጀመሪያ ተሰላፊ ነበር። ነገር ግን ከዚያ ያለፈ ነገር አላገኘም። ስለዚህ የሁለቱን ተጫዋቾች ጉዳይ በተናጠል እንመለከተው። ከሪዮ ንጎሞሃን ጀምር። ይህኛው የብሔራዊ ቡድን ጨዋታዎች እረፍት ከመምጣቱ በፊት በነበረው ጊዜ የሊቨርፑል ከ18 ዓመት በታች፣ የሊቨርፑል ከ19 ዓመት በታች፣ የሊቨርፑል ከ21 ዓመት በታች እንደዚሁም ዋናው ቡድን ቢያንስ 1 ጨዋታ አድርጓል ቀደም ባለው ሳምንት። ንጎሞሃ ደግሞ ለሁሉም የመጫወት መብት ነበረው። ለሁሉም ለመጫወት መስፈርቱን ያሟላል። ነገር ግን አንድም ደቂቃ ሜዳ ላይ አላሳለፈም። ምንም እንኳን አሁን ስሎት ካለባቸው ሌሎች እጅግ አሳሳቢ ጉዳዮች አንጻር ይሄ ጉዳይ በቀዳሚነት ሊጠቀስ የሚችል ባይሆንም የወጣቶቹን እድገት በተመለከተ የመጫወቻ ደቂቃ ትልቅ ቦታ እንደሚሰጠው ምንም ጥያቄ የለውም። ንጎሞሃ ደግሞ በጣም ድንቅ የቅድመ ውድድር ዝግጅት ነበር ያሳለፈው። 2 ጎሎች አስቆጥሯል። 2 ጎል የሆኑ ኳሶችንም አመቻችቶ አቀብሏል በቅድመ የውድድር ዝግጅት ጨዋታዎች ወቅት። ለዛም
ነው በስሎት የመጀመሪያ ቡድን ስኳድ ውስጥ ቦታ እንዲያገኝ ሆኖ ከዚያ በኋላ ደግሞ በፕሪሚየር ሊግ የመጀመሪያ ጨዋታውን ባደረገበት ዕለት ኒውካስል ዩናይትድን 3-2 ሲረቱ ተቀይሮ ወደ ሜዳ ገብቶ መቶኛው ደቂቃ ላይ ነበር የማሸነፊያውን ጎል ያስቆጠረው። ይህም በተለየ መንገድ እንዲታይ ያደርጎታል። እንደውም ጎሏን ሲያስቆጥር ገና 17 ዓመት አልሞላውም ነበር። ከዚያ በኋላ ነው 17 ዓመቱን የደፈነው። የመስመር ተጫዋቹ በሁለቱም የካራባው ካፕ ጨዋታዎች ተሰልፏል። ሳውዛምፕተንን 2-1 በረቱበት፣ እንደዚሁም ደግሞ በክሪስታል ፓላስ 3-0 በተሸነፉበት ጨዋታ። በዚህ ውድድር ዘመን 7 ጨዋታዎች ላይ ነው ተሳትፎ ያደረገው። የመጀመሪያ ተሰላፊ ሆኖ በእነዚህ 2 ጨዋታዎች ነው። በአጠቃላይ በዚህ ውድድር ዘመን በፕሪሚየር ሊግ ብቻ ሜዳ ላይ ያሳለፈባቸውን ደቂቃዎች ከተመለከተን 64 ደቂቃዎች ብቻ ናቸው። ያውም ጭማሪ ሰዓቶችን ጨምረን ከቆጠረን እና ለንጎ ሞሃ ደግሞ የበለጠ ነገሩን አስቸጋሪ የሚያደርገው ሜዳ ላይ የሚያሳልፋቸው ደቂቃዎች የመጡትም ቢሆኑ ሊቨርፑል ጫና ውስጥ ከገባ በኋላ ነው። ሊቨርፑል እየተመራ ዓለም ነጥብ ለመጋራት እየተንደረደረ ባለበት ጊዜ ነው ተቀይሮ ወደ ሜዳ የገባው። በቻምፒየንስ ሊግ በአንድ ጨዋታ ላይ ተሳትፎ አድርጓል። አትሌቲኮን በገጠሙበት ጨዋታ 23 ደቂቃ ሜዳ ላይ ያሳልፏል። ለ17 ዓመት ተጫዋች ለሊቨርፑል ለሚጫወት ተጫዋች በድምሩ 256 ደቂቃዎችን ማግኘት ጭማሪ ሰዓቶችን ጨምሮ ቀላል የሚባል አይደለም በስካሁኑ የውድድር ዘመን ጉዞ። ነገር ግን ከዚህ በኋላ ተሳትፎ የሚያደርግበት እድል የመነመነ ነው። ምክንያቱም ሊቨርፑል ከካራባው ካፕ ተሰናብቷል። የኤፍኤ ካፕ 3ኛ ዙር ጨዋታዎች የሚጀምሩት ደግሞ ገና በጥር ነው። ስለዚህ አሰልጣኙ ለሱ በቂ ጊዜ ሊሰጡ የሚችሉበት እድል በጣም የመነመነ ይመስላል። ይሄ በዋናነት በ21 ዓመት በታች ቡድን ውስጥ ተሳትፎ እንዳያደርግ ደግሞ የሊቨርፑል አሰልጣኝ አርነ ስሎትም ሆነ የስራ ኃላፊዎች የሚያምኑት ከዋናው ቡድን ጋር ብዙ ጊዜ ቢያጠፋ የበለጠ እንደሚጠቀም ነው። በየዕለቱ አብሯቸው ሲኖር ልምምዶችን አብሮ ቢሰራ፣ አለበለዚያ ከ21 ዓመት በታች ቡድኑ ጋር ቢቀላቀል በሳምንት 3 ቀን ሊያመልጠው ነው ማለት ነው። የ21 ዓመት ቡድኑ ከሚያደርገው ጨዋታ በፊት ያለው ከዚያ ደግሞ ጨዋታውን የሚያደርግበት ቀን ከዚያ ደግሞ ከጨዋታው ሪከቨር ለማድረግ። ስለዚህ ይሄ እንዳይሆን ብዙ ጊዜውን ከዋና ቡድኑ ጋር እንዲያሳልፍ በማሰብ ነው አሰልጣኙ ወደ ዋናው ቡድን እንዲቀላቀል ያደረጉት። አሰልጣኙ ይህንን ያደረጉት ሪስክ ወስደው ጭምር መሆኑን መርሳት የለብንም። ዲያዝ ከለቀቀ በኋላ አሰልጣኙ ያላቸው የመስመር ተጫዋቾች ኮዲ ጋክፖና መሐመድ ሳላ ብቻ ናቸው። ምናልባት እንደ አማራጭነት ሊጠቀሙ የሚችሏቸው ሌሎች ተጫዋቾች አሉ። የቦታው ተፈጥሯዊ ተጫዋቾች ባይሆኑም ኡጎ ኤኪቲኬና ፍሎሪያን ቪርትስን በመስመር ተጫዋችነት ሊያሰልፉ ይችላሉ። ነገር ግን ያንን ያላደረጉት ለሱ እድገት በማሰብ ነው። ነገር ግን ጨዋታዎቻቸው እንዳሰቡት መጓዝ ሳይችሉ ሲቀሩ ሌሎች ያልተጠበቁ ውሳኔዎችንም ሲወስኑ ተመልክተናል። ለምሳሌ ሪያል ማድሪድና ማንቸስተር ሲቲን በገጠሙበት ጨዋታ ንጎ ሞሃ እያለ እንኳን ስሎት በመስመር ማሰለፍ የመረጡት በግራ መስመር ቪርትስን ነበር። ይሄም ደግሞ ንጎ ሞሃ በዚህ ቦታ እንኳን ለመሰለፍ ያለው ድል በጣም የጠበበ መሆኑን ማሳያ ነው። ምናልባት በመጪው ታህሳስ ሳላ በአፍሪካ ዋንጫ ተሳትፎ ለማድረግ ከክለቡ ይለያያል። የተወሰኑ ደቂቃዎችን ያገኝ ይሆናል እሱ እስኪመለስ ድረስ። የጥር ዝውውር መስኮት ከፊታችን የሚመጣ ነው። ነገር ግን በውሰት ይሄዳል ተብሎ ግን አይጠበቅም። ምክንያቱም እድሜው በጣም ለጋ ነው። ወደ ሊቨርፑል የመጣው ደግሞ ቸልሲ ሲለቁ ገና በቅርቡ ነው። ስለዚህ ዓመት እንኳን አልሆነውም። ከሊቨርፑል ጋር ራሱ ከአዲሱ ከባቢ ጋር በመለማመድ ላይ ያለ ተጫዋች ነው እና እንደገና ደግሞ ድጋሜ ሌላ የውሰት ውል የሚፈጽም አይመስልም። ንጎ ሞሃ ደግሞ ከሰሞኑ የእንግሊዝ ከ19 ዓመት በታች ብሔራዊ ቡድን ውስጥ ተካቶ ያደረገውን እንቅስቃሴ ስንመለከት ምን መስራት እንደሚችል በደንብ ያስመለከተን ነበር። ከሊቱዌኒያና ከላቲቪያ ጋር በተደረጉ ጨዋታዎች ተሳትፎ አድርጓል። ስኮትላንድን በገጠሙበት ጨዋታ ላይም ተቀይሮ ወደ ሜዳ ገብቶ ነበር። በእነዚህ ጨዋታዎች ጎል ያስቆጠረበት ግጥሚያ ነበር። ላቲቪያን በገጠሙበት ጨዋታ ሊቱዌኒያ ላይ ጎል የሆነው ኳስ አመቻችቶ አቀብሏል። እነዚህ ነገሮች አቅሙ ከፍ ያለ መሆኑን በደንብ ድጋሜ ያስታወሱ ነበሩ። ነገር ግን ጥንቃቄ ያስፈልጋል። ሊቨርፑል ካለፉት 10 ጨዋታዎቹ በ7ቱ ስለተሸነፈ አሁን አሰልጣኙ እንደ ንጎ ሞሃ ላሉ ተጫዋቾች ሪስክ እየወሰዱ ደቂቃ የሚሰጡበት ጊዜ አይመስልም። እሳቸው አስበው የነበረው የውድድር ዘመኑ ሲጀመር ልክ እንደ አምናው ጨዋታዎችን በበላይነት እንደሚቆጣጠሩ ከዚያም መሪነታቸውን ካጠናከሩ በኋላ ቶሎ እየቀየሩ ወደ ሜዳ እንደሚያስገቡት ነበር። በዚህ ውድድር ዘመን ግን እስካሁን ጉዞ ሊቨርፑል እንደዛ እየሆነለት አይደለም። ስለዚህ የንጎ ሞሃ ጉዞም በዚያ ምክንያት ትንሽ ተደነቃቅፏል። ሌላኛው የትሬይ ኒዮኒ ጉዳይ ነው። ምናልባት ለኒዮኒ እንኳን የመጪው ጥር ዝውውር መስኮት ላይ በውሰት
ሊጓዝ የሚችልበት እድል ቢፈጠርለት የሚጠቅመው ነው የሚመስለው። ኒዮኒ እስካሁን ድረስ በዚህ ውድድር ዘመን በዋናው ቡድን የመጀመሪያ ተሰላፊ ሆኖ በካራባው ካፕ ጨዋታዎች ብቻ ነው። እንደዚያም ቢሆን ግን ለ18 ዓመቱ ተጫዋች መጥፎ የሚባል አይደለም። በቴክኒክ ክህሎቱ ላቅ ያለ ቦታ የሚሰጠው ተጫዋች ነው። ነገር ግን በአካል ብቃት ረገድ ትንሽ ራሱን ማግዘፍ ይጠበቅበታል ከሚጫወትበት ቦታ አንጻር እና ደግሞ እዚያ ቦታ ላይ በፕሪሚየር ሊጉ ከሚጠየቀው ጠንካራ የተፎካካሪነት ስሜት አንጻር በርካታ ክለቦች በእንግሊዝም ሆነ በአውሮፓ እሱም በውሰት የመውሰድ ፍላጎት አሳይተዋል። ክረምት ላይም አሁንም በጥርም ለመውሰድ እንደዚሁ የተዘጋጁ አሉ። ነገር ግን ሊቨርፑል በጥንቃቄ ነው ውሳኔ የሚያሳልፈው። የሊቨርፑል ከ21 ዓመት በታች አሰልጣኝ ሮብ ፔጅ በቅርቡ በሰጡት አስተያየት በጣም የተለየ ተጫዋች ነው፣ በጣም ድንቅ ተጫዋች ነው እና እሱም በጥንቃቄ መያዝ ያስፈልጋል የሚል አስተያየት ሰጥተዋል። ግን እሱም በውሰት ለመስጠት ሊቨርፑል መምረጡ አይቀርም። የሚሄድበት ክለብ ከሊቨርፑል አጫዋች ጋር የተቀራረበ እንዲሆን ይፈልጋሉ እና አሰልጣኞቹ የሚመርጡት የእግር ኳስ ፍልስፍናም ተጫዋቹን እነርሱ በሚፈልጉት መልኩ የሚያጎለብትላቸው እንዲሆን ይፈልጋሉ። ከዚህ ቀደም በውሰት ሲሰጡ እንደዛ ነው ያደረጉት። ለምሳሌ ቤን ዶክን ማስታወስ እንችላለን። በውሰት ለሚድልስብራ ተሰጥቶ እንደነበር ይታወቃል። ስለዚህ በዛ ያሳለፈው ጊዜ በጣም ጥሩ ስለነበር ለቦርንመዝ በ33 ሚሊዮን ፓውንድ በ33 ሚሊዮን ዶላር ወይም በ25 ሚሊዮን ፓውንድ መሸጥ እንዲችሉ አደረገ። እነዚሁ በ2022-23 ኮኖር ብራድሊ በውሰት በቦልተን ያሳለፈው ጊዜም እንደዚሁ ጠቅሞታል። አሁን በአንፊልድ መደላደል እንዲችል አድርጎታል እና በ2023 ከሌስተር ሲቲ ወደ ሊቨርፑል የመጣው ኒዮኒም ትልቅ አቅም አለው። ነገር ግን ከነሪያን ግራቨንበርግ፣ ከርቲስ ጆንስ፣ አሌክሲስ መካሊስተርና ዶሚኒክ ሶቦዝላይን ከመሳሰሉ ተጫዋቾች ጋር ለቦታ መፎካከር በሚችልበት ደረጃ ላይ አይገኝም። ስለዚህ ምናልባት የውሰቱን ማግኘት ቢችል አቅሙን የበለጠ ማሳደግ ይችላል። ያው እንደሚታወቀው ወጣቶችን ማጎልበት ቀላል ነገር አይደለም፣ ትልቅ ኃላፊነት ይጠይቃል። ነገር ግን ንጎ ሞሃና ኒዮኒ በሊቨርፑል ቤት ያንን ሊያሳኩ ይችላሉ ተብሎ ከፍተኛ ተስፋ ተጥሏል። ሊቨርፑል እንዳሰበው ወደ ትልቅ ብቃት ወደ ትልቅ አቅም ያላቸው ተጫዋቾችነት ይቀይራቸዋል የሚለው በጊዜ ሂደት የሚታይ ይሆናል። ነገር ግን ጉዟቸው በተወሰነ መልኩ አጣብቂኝ ውስጥ እንደገባ መናገር ይቻላል።